የአፓርትመንት ኑሮ በጣም ከመለመዱ የተነሳ ሪል ስቴቶች የብዙ ሰዎች የቤት አማራጭ እየሆኑ ነው። በዛሬው ቪዲዮአችን ደንበኞች ቤቶቻቸውን ከመግዛታቸው በፊት በግዢ ወቅትና ከግዢ በኋላ ማድረግ ያለባቸውን ጥንቃቄዎች ባጭሩ ለማየት እንሞክራለን። በግዢ ወቅት ደንበኞች መጠንቀቅ ከሚገባቸው ነገሮች አንዱ የመጀመሪያው በጀታቸውን ማወቅ ነው። ብዙ ገበያው ላይ ያሉ ቤቶች የራሳቸው ሆነ ዋጋ ስላላቸው ደንበኞች ቤታቸውን ለመግዛት ገበያ ከመውጣታቸው በፊት በጀታቸው ምን ያክል እንደሆነና ያንን የበጀቱትን በጀት ደግሞ በምን ያክል ጊዜ የመክፈል ፍላጎትና አቅም እንዳላቸው ማወቅ አለባቸው። በመቀጠልም የሚገዙትን ቤት መጠን በባለ መኝታ ወይም ደግሞ በካሬ መጠን ማወቅ አለባቸው። ከዛም በመቀጠል ደግሞ መኖር የሚፈልጉበትን ቦታ ማወቅና መወሰን አለባቸው። እዚህ ላይ ደንበኞች ሊጠነቀቋቸው የሚገቡ ዋናው ነገር የሚፈልጓቸው ቤቶች በተለይም መሀል ከተማ ተብለው ከሚታሰቡ ቦታዎች አካባቢ ከሆነ ከፍ ያለ ወጪ ሊያስወጣቸው እንደሚችል መገመት ይኖርባቸዋል። በግዢ ወቅት መጠንቀቅ ከሚገባን ነገሮች ዋነኛው ደግሞ የምንገዛበት ድርጅትን በደንብ ማወቅ ነው። እዚህ ላይ በተለይ ሪል ስቴቱ በጣም ብዙ የሆኑ ድርጅቶችን እያስተናገደ ያለ ማርኬት ስለሆነ ከዚህ በፊት ያስረከበ ድርጅት መሆኑን አሁን ደግሞ ገበያው ላይ ጥሩ ስራ እየሰራ መሆኑን ማረጋገጥ እንዲሁም ደግሞ አክቲቭ ሳይት ያሉት መሆኑን ማረጋገጥ ይገባቸዋል። ከዚህም በተጨማሪ ከምንገዛበት ድርጅት ውሉም በደንብ ማየትና ጠንቅቀን ማወቅ ያለብንን ነገሮች በሙሉ ማየት የሚገባን ሲሆን በተለይም ከቅርብ ጊዜ ወዲህ በጣም ችግር እየሆነ የመጣው የኤስካሌሽን ወይም ደግሞ የግንባታ ዕቃ በጨመረ ቁጥር ደንበኞች ላይ እየጨመረ የሚመጣ የክፍያ አይነት አለመኖሩን እርግጠኛ መሆን ይኖርባቸዋል። ከግዢ በኋላ ደንበኞች ቤቶቻቸውን ከገዙ በኋላ ድርጅቱ እነሱን ደውሎ ያሉበትን ደረጃ እስከሚያሳውቃቸው ድረስ ከመጠበቅ ይልቅ ሳይቱን በቅርበት በመከታተል በየጊዜ ያለውን ፕሮግረስ በደንብ ማየት ይኖርባቸዋል። በተለይም የረዥም ጊዜ አማራጭ ያላቸውን ቤቶች የገዛችሁ ደንበኞች ቀጣይ ክፍያችሁ በግንባታ ሂደት እንዲሆንላችሁ በማድረግ በየ3 እና በየ4 ወሩ ሳይቱ የደረሰበትን ሁኔታ በየጊዜው ብትመለከቱ የበለጠ ተመራጭ ይሆናል። እኛ ቴምር ሪል ስቴቶች አሁን ገበያው ላይ በሳር ቤት በፒያሳና በአዋሬ አዳዲስ ሳይቶችን ይዘን መጥተናል። ገበያው ላይ ባሉ ነገሮችና እኛ ባመጣናቸው መረጃ ለመስጠት ዝግጁ ነን። ከታች በሚገኘው ስልካችን በመደወል ሊያገኙን ይችላሉ። ሰብስክራይብ በማለት የቻናላችን ቤተሰብ ይሁኑ።